የሚቀድሙ ጂ ይደርሳል። ልጁ ደርሳል። በጣም የምትገርሚ ነገር አሁን ለፋፊን ሰተሻፋ ፋፊ የምትሄድበትን መንገድ ታውቂው የለ እኛ ቤት ሳደርስ አንቺ ቤት ነው መደርሰው። ተይ ፋፊ እነሱ አራዲንም መጀመሪያ ይቅደም ነው ያልኩት። በቆመው ነው ቃሌታ ቃለው ወላይ ምን አልኳትም አለበዛ ሄዳለሁ ተኛለሁ ደክሞኛል። ማን ይሰማታል? ፋፊ እኮ ፋፊ ታውቂያለሽ። ዝም በይ መግዲ ቤት እኮ ነው ያለችው። የታለች ካላን ሰላም ትበል እንጂ አሁን አላወራችም። ቡርት ያላወራ አናዲ የምንለሽ ነው ስናስበልሽ ነው ቄልሽ እኮ ነው። ዶንያዬ እንዴት ናችሁ? ዘርዬ ሁላችሁ አናንዬ እንዴት ነሽ? አናንዬ እንዴት ነሽ ብለሽ ሰላም ነኝ እግዚአብሔር ይመስገን። ሰላም ነሽ ወይ? ተጠፋፋን አይቼሽም አላውቅም እኮ። አዎ ገስት ነበር። አሁን መቅዲ እኮ ይውለዱ ብለሽ ምጡን አንቺ ታመጪ ይመስል እንዴ? ዛሬ ደግሞ ጠፉ። ምን ሆነው ነው ደግሞ እነዚህ ሰዎች እኮ እንደው ይፈራሉ። ላይ ይመጣሉ ተብሎ እኮ ነው እየዞርኩ ነበረ። አረ እንደው ሰው ዝም ብሎ ነው ረፍት ያርጉ እንዴ? ሰው አያርፍም እንዴ? እናንተ ሰዎች እኛ ምን ረፍ እንጂ ከመጣ አራው ዘርዬ ረፍት ያርጉ እንዴ? ይምጡ። ምን ነው እሷ ራሱ ፀጉር ቤት ከሄደች ቆይታለች። ፕሮግራም ይፈታ ዛሬ ፀጉር ይፈታ። ዛሬ ትራንስፈር እያደረገች ነው። እኔ ቀጥታ ላይቭ ያስተላልፉ ነው ብለው እኔ ቀጥታ ላይቭ ያስተላልፉ። እኔ ቪዲዮ አልፈልግም። ቀጥታ ላይቭ ቅዳሜ ፕሮግራም አለ። እግዚአብሔርን የላይቭ ነው ደስ የሚለው። እውነቱን ነው ማለት እኔ ቀጥታ ላይቭ ያስተላልፉ። እኛ የሚመቸን የላይቭ ነው። ባክሽ ማክሰኞ ነው እኮ አንቨርሰሪ ማክሰኞ ነው። ነገ ከነገ ወዲያ አይደረግም እኮ አይደል እንዴ? የሚቀጥለው ሳምንት ነው እሱ የሚደረገው ወይ ጾም ሲፈታ። እናንተ ሰው በቃ ቆረጣችሁ ወሰናችሁ እንዴ? ግድ ነው አንቨርሰሪ የሚያከብሩት የተገናኙበትን ቀን ነው ወይስ ደግሞ ቪዲዮ የጀመሩበት ወይ ይቆጠራችሁ? እንዴት አየሽው? አልሰማሁሽም። የዛሬ ጨርሱ ረፊ በወር አንድ ጊዜ ረፊ በፈጣሪ እኔ ምንም አልገባኝም። ታያቸው በቃ ዛሬ እኔ ምን እንዳረኩ ምናምን አላውቅም። ታያቸው ያወራሁትም ነገር ስለሌለ ምንም አይመስለኝም። ስለዚህ አልተወሰንም። ከመቅዲ ጋር ብንልክላት እስኪ ቡቱ ትመጣ ሰላም ለማለት ነው። ግን ቢዚ ናት ፈተና ምናምን ላይቭ ላይ ሰፊ ጊዜ ስለሚቆዩ ላይቭ ይሻላል። ይሄ እኛ የሁለት ቀን ይሻላል። ላይቭ ተመችቶናል። እግዚአብሔር ላይቭ ይሻለናል። እኛ ቪዲዮ ሳይሆን ላይቭ ላይ የለችም እንዴ? ማቄ ትመጣለች። ላይቭ ይሻለናል። ያቺ ልወጣ ነው። መቅዲዬ ግን ሲጫወቱ ታያቸው ነው ወይስ ቢፈልጉ ይጨፍሩ ቢፈልጉ ይተኙ አይመለከተም ነበር አይደል እንዴ? እንዴ ሁለት ቀን እኛ በእናታችን እንዴ እኛ እኮ እድሜያችን ራሱ እኮ ወደ ኋላ ተመለስን እኮ። ምን ሆናችሁ ነው? አልወደቅሽ እንዴ? አልወደቅሽም እኮ አንተ አይደል? ወደቅሽ? እኔ ስልኬን ሁሉ ጥያለሁ። ስልኬ ከጄ ውድቅ ነው። አይሃናን ለማንኛውም ላይቭ ተመችቶኛል። እኔ ላይቭ ይሻለኛል። እኔ አይሆንም። መቅዲዬ እሱማ አታስቢም። እንደዛማ የሚሆን አይመስለኝም። መቅዲዬ ተመችቶሻል ላይቭ? ዶኒያም ኦኬ። እዚህ ጋር እስኪ የተመቸን ጻፍልን። 150 ማሻአላህ። ስሚ ሃናንዬ፣ በተለይ ደግሞ እንደዚህ እየተሽከረከሩ ምናምን እየደነሱ ተይ በእናትሽ። እኔ በቃ ሁለቱም ተመችቶኛል። እኔ በቃ አታንዥብኝ። ኧረ ተይ በእናትሽ እየተሽከረከሩ እያልኩሻለሁ። እየደነሱ ምናምን እየተሽከረከሩ ኧረ ተይ ተይ። እኔ አታስታውሽኝ። ፔንት እሰራለሁ። ፔንት እንዳልሰራብሽ ሃናን አውቃ ነው። አንቺ ሃናን አውቃ ነው። ዝም በያት እሷን። እንዴ ለምን እንደ ግዴታ ነው እንዴ? ምን ሆነሻል? ላይቭ ይታላል። እግዚአብሔር ነው። ይኸው የተመቸው ይኸውልሽ፣ ዩዘርዬ ላይክ እያደረጉ ነው። ይኸውልሽ እንዴ ላይክ ነው የሚያደርጉ። አየሁ እኮ ምን እንደሚወዱም አሁን አውቄያለሁ። ትሬዲንግ ላይ ናቸው አላለች ማሂት ማለት ስሚ ፋፊ እንደዚህ የሆነ ቀሚስ ለብሳ ምናምን ሙሉ ቀሚስ ትፍት ቀድመው ቪዲዮ ከለቀቁ በኋላ ነው እንጂ ቪዲዮ ሳይለቁ ግን ላይቭ ይቡን
ግን ድንግል ላይ ናቸው ያሉት ኮማን ቦት እየቻለ ነው። በፊት እኮ ምንም የለም ነበር። አይችሉም ማለት እየቀለዱ ነው እንጂ እንዴት ነው የማይችሉት? መቅቴ ስሚማ ይችላሉ እኮ ትንሽ አሁን እንደዚህ እጇን ሲያዞራት ምናምን ካሜራ ላይ ሲሆን እኮ ይጠፋብሻል። ፋፍዬ ተረጋጊ ማለት ነው። አይጠፋባቸውም፣ አውቀው ነው ታውቂያለሽ። ማሳየት አይፈልግም ነው እንጂ ምንም አትበይ። ቆይ እስቲ ዝም በይ። እየተለማመዱ ነው። የሰው አይንም እንደው እንትን ቢላቸውም ራሱ ቆይ እስቲ ጫማ አሁን ለምሳሌ ንጽናና እንደስ እያልንሽ ዩቱብ ላይ ያላየውን ፍቅር ያላየነውን እኮ ላይቭ ላይ እያየን ነው እንዴ። ብዙ ነገር እያየን አይደል? እንደ የላይቭ ላይ ሀናን የላይቭ ላይ ታውቂያለሽ፣ ከዩቱብ ቅረጻ እኮ ላይቭ ላይ ነው የሚያሳፍረው። ለምን ፌስ ቱ ፌስ ነው የምታያቸው። ቅረጻ ላይ ሲሆን ግን ማለት ነው ኤዲትን ታደርጊዋለሽ ምናምን አያስፈራም። ማለት ወጣ ያለ ነገር ካለ ኤዲት ታደርጊዋለሽ። ላይቭ ላይ ግን አሁን ፍለግት ስለሆነ እሱ ነው እንደውም ላይቭ የምትሉ እስቲ አንድ ልብ ቅርጽ ስጡ። ላይቭ የምትሉ እስቲ ልብ ቅርጽ ስጡ። ጡንቻና ላይቭ የምትሉ መቅዲ ምን መሰለሽ ላይቭ ላይ ማለት ነው በቃ ሁሉ ነገር ያኔ በቃ እኔና አንቺ እንድንሄድ መቅዲ ፕሮግራሙ ላይ ቀንስ። እስቲ 160 ሰዎች አላችሁ እስቲ ላይቭ የምትሉ ልብ ታይሚ ብሩ ላይ ተመችቶታል። ላይቭ ላይ ነው። እኔ ድምጼም እየታፈነ ነው። ስነ ስርዓት ያዥ መቅዲ ላውራ። እኔም አዎ ላይቭ ይምጡ። አዎ ሁላችሁ አቤት ህዝቡ ተመችቶታል። ተመቸችኝ እንዴ መጨረሻ ላይ በቀደሙ አቤት አንቺ አቤት እስቲ 200 ግቡና አሳዩን እስቲ ላይቭ የምትሉ የለ ጋይስ ላይቭ በስመ አብ ይመቻችሁ። አቦ መጡ እኮ የሚል ሰው አለ። መጡ እንዴ? ውሸታቸውን ነው ይመጣሉ። እንዴት ይመጣሉ? ዩዘር ገና 5 ሰዓት እኮ ሁላችሁ ሰላም ዩዘር ልውረድላት ነይ። በቃ እኔ ልተኛ እንትን አላልኳትም። እኔ ደክሞኛል። ታውቃለች መቅዲ፣ አውርተናል። ስራ ነኝ፣ ነገም ስራ ነኝ። በቃ